እኔ ስሜ ሮቤል ክንፈ ሚካኤል ይባላል። የመጣሁት ከብሎክ 25 ነው። የስድስተኛ ክፍል ተማሪ ነኝ። አሁን የማቀርብላችሁ ግጥም ነው። የግጥሜ ርዕስ እማ ዋሽተሽኛል። የኑሮ ሁኔታ ከአቅምሽ በላይ ሆኖ ህመሙ ጭንቀቱ ሲጸናብሽ ገኖ የተሰበረ ልብ ካይንሽ እንባ ሲፈስ ማይጠገብ ፊትሽ ባዘን ሲደፈርስ ምን ሆነሽ ነው ብዬ ያኔ ስጠይቅሽ ጸጉሬን እየዳበስሽ እንዲህ ነበር መልስሽ። ፊቴን ታጥቤ ነው ለምን አለቅሳለሁ አንተ ካለህልኝ ሁልጊዜ ስቃለሁ ብለሽ ዋሽተሽኛል እኔ እንዳልከፋ እንደዛ በለቅሶ አይንሽ እየጠፋ ውስጥሽ እያዘነ ክፍል እያመመሽ ደህና ነኝ አታስብ እርሳው ትይኛለሽ። ግን ልጅነት ሆነና አመንኩሽ በቶሎ ከቅፍሽ ስገባ እጅሽ እንኳን ዝሎ ደግሞ አይቻለሁ ከሆድሽ አጉድለሽ ጥራጊ ስትበይ እኔን ጥግብ አርገሽ ለምን ግን ዋሸሽኝ ለምን ግን ደበቅሽኝ እንደዛ እየከፋሽ ደስተኛ ነኝ አልሽኝ። እርቦሽ ሳትበይ አንጀትሽም ታጥፎ እኔን አብልተሻል ከጥጋብም አልፎ ከህመምሽ በላይ የሚያሳስብሽ ነገር ስለኔ ደስታ ነው ሳልከፋ እንድኖር ባይኖርሽም እንኳን ከሰው ተበድረሽ አንሼ እንዳልታይ ሁሉን ታደርጊያለሽ። እስካለው እምዬ ሁልጊዜ ደምቄ እታያለሁ አንቺ እኮ ነሽ ወዜ በአንቺ ፈገግታ ውስጥ እኔ እንድበራ ስንት ጊዜ ስቀሻል ሆነሽ በመከራ ቢከፋሽ ለብቻሽ ደብቀሽ ሸሽገሽ እማ ዋሽተሽኛል እያነባሽ ስቀሽ እማ ዋሽተሽኛል እያነባሽ ስቀሽ እምዬ የኔ እናት የመኖሬ ሚስጥር ምን ልበል ስላንቺ ከየትስ ልጀምር ከሀ እስከ ፐ ባሉት ፊደላት በሙሉ